ቡና መጠጣት ጥቅሙ ወይንስ ደግሞ ጉዳቱ ይበልጣል? የትኛው ይሻላል የሚለውን ሚዛናዊ በሆነ መልኩ የቡናን ጥቅሙንም ጉዳቱንም እያመዛዘንኩኝ በዚህ ቪዲዮ ላይ በሚገባ የማስረዳችሁ ይሆናል ማለት ነው። ቡና መጠጣት እንግዲህ ጥቅምም ጉዳትም አሉት። ታዲያ የትኛው እንደሚበልጥ የሚወስነው በሰዎች የጤና ሁኔታ፣ በምን ያክል መጠን እንደሚጠጣ እናም በሌሎች ሁኔታዎች ላይ በመመስረት ነው። እስቲ በቅድሚያ የቡና ጥቅሞቹን ልንገራችሁ። ጥቅሞቹ እንግዲህ በብዛት የተረጋገጡ ናቸው። አንደኛ ቡና የአእምሮ ንቃትና ትኩረትንም ይጨምራል። ቡና ካፌን የተባለ ንጥረ ነገርን ይዟል። ካፌን ማዕከላዊውን የነርቭ ስርዓት በማነቃቃት የአእምሮ ንቃትን ይጨምራል፣ ድካምን ይቀንሳል፣ እንዲሁም ትኩረትንም ያሻሽላል። ይህ በተለይ ጠዋት ላይ ወይም ትኩረት በምትፈልጉበት ጊዜ ጠቃሚ ሊሆን ይችላል። ካፌን አዴኖሲን የተባለ ድካምን የሚያስከትል የአንጎል ኬሚካልን ያግዳል ወይም ደግሞ ይከላከላል። ይህም ለነገሮች ትኩረት መስጠትን ያሻሽላል እንዲሁም ድካምን ይቀንሳል። ሁለተኛ የአካል ብቃት እንቅስቃሴ አፈጻጸምን ያሻሽላል። ካፌን አድሬናሊን የተባለውን ሆርሞን መጠንን ይጨምራል። ይህም ሰውነትን ለአካላዊ እንቅስቃሴ ያዘጋጃል፣ እንዲሁም የድካም ስሜትን በመቀነስ ጽናትን ሊያሻሽል ይችላል። ብዙ አትሌቶች ከስፖርታዊ እንቅስቃሴ በፊት ቡናን ይጠጣሉ። ሶስተኛ ለአንዳንድ በሽታዎች ተጋላጭነትን ይቀንሳል። በርካታ ጥናቶች ቡና መጠጣት ለአንዳንድ በሽታዎች ተጋላጭነትን ሊቀንስ እንደሚችል ይጠቁማሉ። ከነዚህም መካከል አይነት 2 የስኳር በሽታ፣ ቡና የኢንሱሊን ስሜትን በማሻሻል እናም የግሉኮስን መጠን በመቆጣጠር ረገድ ሚና ሊኖረው ይችላል። የፓርኪንሰን በሽታን፣ ካፌን በአንጎል ውስጥ ያለውን የዶፓሚን መጠንን በመጠበቅ የፓርኪንሰን ምልክቶችን ሊቀንስ ይችላል። የአልዛይመር በሽታ እናም የመርሳት በሽታን ዲመንሽያን ይቀንሳል። አንዳንድ ጥናቶች እንደሚያሳዩት ቡና መጠጣት የእነዚህን በሽታዎች እድገትን ሊያዘገይ እንደሚችልም ያመለክታሉ። የጉበት በሽታዎችን፣ ቡና መጠጣት የጉበት ሲርሆሲስን እናም ሌሎች የጉበት በሽታዎች የመጋለጥ እድልን ሊቀንስ ይችላል። የልብ ድካም፣ አንዳንድ ጥናቶች መጠነኛ ቡና መጠጣት ለልብ ድካም ተጋላጭነትን ሊቀንስ እንደሚችልም ይጠቁማሉ። አንዳንድ የካንሰር አይነቶችን፣ ጥናቶችም እንደሚያሳዩት ቡና መጠጣት ለአንዳንድ የካንሰር አይነቶች እንደ የጉበትና የአንጀት ካንሰር ተጋላጭነትን ሊቀንስ ይችላል። አራተኛ የአንቲኦክሲዳንት ምንጭ ነው። ቡና ከፍተኛ መጠን ያላቸው አንቲኦክሲዳንቶችን ይዟል። አንቲኦክሲዳንቶች ሰውነትን ከፍሪ ራዲካልስ ከሚባሉት ጎጂ ሞለኪውሎች በመጠበቅ የህዋስ ጉዳትን ለመከላከል ይረዳሉ። ይህ ለተለያዩ ስር የሰደዱ በሽታዎች ተጋላጭነትን ለመቀነስ አስተዋጽኦ ያደርጋል። ቡና ኢንፍላሜሽንን የሚዋጋ እናም ስር ለሰደዱ በሽታዎች የመጋለጥ እድልን የሚቀንስ ፖሊፊኖልስን በውስጡ ይዟል። አምስተኛ የስሜት መሻሻልን ያመጣል ወይም ደግሞ ያግዛል። ቡና መጠጣት በአንጎል ውስጥ የተወሰኑ የነርቭ አስተላላፊዎችን ኒውሮ ትራንስሚተርስን በመልቀቅ ስሜትን ሊያሻሽል፣ ደስታን ሊጨምርና የመንፈስ ጭንቀትንም ሊቀንስ ይችላል። ስለዚህ ቡናን ብትጠጡ እነዚህን ጥቅሞችን የምታገኙ ይሆናል ማለት ነው። እስቲ የቡና ጉዳቶቹን ልንገራችሁ። ታዲያ ጉዳቶቹ በብዛት የሚታዩት ወይም ደግሞ የሚከሰቱት ከመጠን በላይ ቡና ሲጠጣ ነው። በልኩ ሲጠጣ ምንም ጉዳት አይከሰትም። አንደኛ የእንቅልፍ መዛባት ነው። ቡና ከመተኛት በፊት መጠጣት እንቅልፍን ሊያስተጓጉል፣ ለመተኛት የሚወስደውን ጊዜ ሊያራዝምና የእንቅልፍ ጥራትንም ሊቀንስ ይችላል። በተለይም ለካፌን ስሜታዊ የሆኑ ሰዎች ከሰዓት በኋላ ቡና ከመጠጣት መቆጠብ አለባቸው። ሁለተኛ ጭንቀትናም የልብ ምት መጨመር ነው። ከመጠን በላይ ቡናን መጠጣት የጭንቀት ስሜትን ሊጨምር፣ የልብ ምትን ሊያፋጥንና የልብ ምት መዛባትን ፓልፒቴሽንን ሊያስከትል ይችላል። ሶስተኛ የምግብ መፈጨት ችግሮች ነው። ቡና በአንዳንድ ሰዎች ላይ የሆድ ቁርጠት፣ የሆድ መነፋት ወይም ደግሞ ተቅማጥን ጨምሮ የምግብ መፈጨት ችግሮችን ሊያስከትል ይችላል። ቡና የጨጓራ አሲድ እንዲመረት ያነሳሳል። ይህ ደግሞ
ቃርን ሊያስከትል ወይም የአሲድ ሪፍለክስ እንዲባባስ ወይም የጨጓራ አሲድ ወደ አፍ መመለስ እንዲባባስ ሊያደርግ ይችላል ማለት ነው። አራተኛ የደም ግፊት መጨመር ነው። ካፌን የደም ግፊትን በጊዜያዊነት ሊጨምር ይችላል። ይህ ደግሞ ለአብዛኛዎቹ ጤናማ ሰዎች ላይ የሚታይ ውጤት ባይኖረውም የደም ግፊት ችግር ላለባቸው ሰዎች ግን አሳሳቢ ሊሆን ይችላል። አምስተኛ የውሃ ማጣት ወይም ደግሞ ድርቀት ዲሃይድሬሽንን ያስከትላል። ካፌን ዳይሪቲክ በመሆኑ የሽንት ምርትን ሊጨምር ይችላል። ስለዚህ ቡና በብዛት የሚጠጡ ሰዎች በቂ ውሃን መጠጣት አለባቸው። ስድስተኛ ደግሞ ሱስ ነው። አዘውትሮ ቡናን የሚጠጡ ሰዎች ለካፌን ሱሰኛ ሊሆኑ ይችላሉ። ቡናውን በድንገት ካቆሙ ራስ ምታት፣ ድካም፣ ብስጭትናም የማተኮር ችግርን የመሳሰሉ ምልክቶች ሊታዩባቸው ይችላሉ። ሰባተኛ ደግሞ በእርግዝና ወቅት የሚደርስ ጉዳት ነው። በእርግዝና ወቅት ከፍተኛ መጠን ያለው ካፌን በቀን ከ200 ሚሊግራም በላይ መጠጣት የፅንስ መጨናገፍና ዝቅተኛ የወሊድ ክብደት ጋር የተያያዘ ነው። ነፍሰ ጡር ሴቶች የካፌን መጠናቸውን መገደብ አለባቸው። በተቻለ መጠን ቡናን መጠቀም ከመጀመራቸው በፊት ሐኪማቸውን ቢያማክሩም መልካም ነው። ስምንተኛ የአጥንት መሳሳት ወይም ደግሞ ኦስቲዮፖሮሲስ ነው። ከፍተኛ መጠን ያለው ካፌንን መጠጣት የካልሲየም መውጣትን በመጨመር ለአጥንት መሳሳት ተጋላጭነትን ሊጨምር ይችላል። በተለይም በቂ ካልሲየምን የማያገኙ ሰዎች ላይ ይህ የመከሰት እድሉ በጣም ከፍተኛ ነው። ስለዚህ ቡናን ከልክ በላይ የምትጠጡ ከሆነ እነዚህ ጉዳቶች ሊከሰቱ ይችላሉ ማለት ነው። በአጠቃላይ ቡና መጠጣት ብዙ ሊሆኑ የሚችሉ ጥቅሞች አሉት። በተለይም በመጠኑ ሲጠጣ የአእምሮ ንቃትን ይጨምራል፣ የአካል ብቃት እንቅስቃሴ አፈጻጸምን ያሻሽላል፣ እንዲሁም ለአንዳንድ በሽታዎች ተጋላጭነትንም ሊቀንስ ይችላል። ሆኖም ግን ከመጠን በላይ መጠጣት እንቅልፍን ሊያስተጓጉል፣ ጭንቀትን ሊጨምር፣ የምግብ መፈጨት ችግሮችን ሊያስከትልና ሌሎች አሉታዊ ተጽዕኖዎች ሊኖሩትም ይችላል ማለት ነው። ታዲያ ምን ያክል መጠን መጠጣት ይመከራል የሚለውን ልንገራችሁ። ለአብዛኛዎቹ ጤናማ አዋቂዎች በቀን እስከ 400 ሚሊግራም ካፌን፣ ይህም በአማካይ 4 ኩባያ ቡና ገደማ ነው መጠጣት በአጠቃላይ ደህንነቱ የተጠበቀ እንደሆነ ይቆጠራል። ነገር ግን ለካፌን ያላችሁ ስሜታዊነት፣ የጤና ሁኔታችሁና ሌሎች ምክንያቶች ይህንን መጠን ሊለያዩ ይችላሉ። ጭንቀት፣ የመንፈስ መታወክ ወይም ደግሞ የእንቅልፍ ማጣት ያለባቸው ሰዎች የአሲድ ሪፍለክስ ወይም የጨጓራ ቁስለት ያለባቸው ቡናን ባይጠጡ ይመከራል። አንዳንድ የልብ ህመም ያለባቸው ሰዎች በሐኪም የተመከሩ ከሆነ ቡና መጠጣትን መገደብ ወይም ማቆም አለባቸው። ለካፌን በጣም ስሜታዊ ከሆናችሁ ወይም የተወሰኑ የጤና ችግሮች ካሉባችሁ ቡና ከመጠጣታችሁ በፊት ሐኪማችሁን ማማከር ጥሩ ነው። ነፍሰ ጡር ሴቶችና የሚያጠቡ እናቶች የካፌን መጠናቸውን በጥንቃቄ መገደብ አለባቸው። የቡናው አይነት ለምሳሌ የተጣራ ወይም ደግሞ ያልተጣራ እናም አዘገጃጀቱ በውስጡ ያለውን የካፌን መጠን ላይም ተጽዕኖ ሊያሳድር ይችላል ማለት ነው። በአጠቃላይ ቤተሰቦቼ መጠነኛ ቡናን መጠጣት ለአብዛኛዎቹ ሰዎች የጤና ጥቅሞች ሊኖረው ይችላል። ነገር ግን ልክ እንደ ማንኛውም ነገር ሚዛንን ወይም ደግሞ መጠኑን መጠበቅናም ሰውነታችሁን ማዳመጥ አስፈላጊ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። በፍጹም ላይክ እና ሼር ሳታደርጉ እንዳትወጡ ላይክ እያደረጋችሁ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።